እዚሁ አዲስ አበባ ውስጥ በአንድ መስሪያ ቤት ውስጥ ተቀጥሮ የሚሰራ ሰራተኛ ነበረ። አንድ ቀን ከጓደኛው ጋር እየተጫወቱ ስለ ራሱ ጸሐፊ ጓደኛው ነው የሚገርምህ ጸሐፊ እኔ ሳረፍድ ቀድማ ትፈርምልኛለች፣ የጻፍኩትን ታርምልኛለች፣ ባለጉዳዮችን ታነጋግርልኛለች፣ እንደ ፍቅረኛዬም በላት ትወደኛለች፣ ግን ደግሞ ትቀናለች፣ ግን በቃ ብሎ ስለ ራሱ ጸሐፊ ይነግረዋል። ይህንን እየሰማው ጓደኛው ከዛ ቀን ጀምሮ ቢሮ ይሄድና ለመስሪያ ቤቱ የተቀጠረችው ጸሐፊ የራሴ ጸሐፊ ናት ብሎ ማሰብ ይጀምራል። ለዛውም በሚስጥር ለእኔ የተቀጠረች ጸሐፊ ናት ብሎ ነው የሚያስበው። ከበቡሽ ነው ስሟ። እውነተኛ ታሪክ ነው በነገራችን ላይ። ከዛን ቀን ጀምሮ እያንዳንዷን የከበቡሽን እንቅስቃሴ ማጥናት ጀመረ። አነጋገሯን፣ ድምጿን ከመከታተሉ ብዛት ፍቅር ያዘኝ ይላል። ታያችሁ እንግዲህ ለአንድ ትልቅ መስሪያ ቤት የተቀጠረች የሁሉንም መስሪያ ቤቱን ስራ አንድል የምታደርግ ጸሐፊ ናት። ስሟን ቀይሮ ደብዳቤ ጽፍላትና ይህንን ታይፕ አድርጊልኝ እስቲ ይላታል። ታረግለታለች። ሌላ ጊዜ ደግሞ ግጥም ይጽፍና ታይፕ አድርጊልኝ ይላታል። ታረግለታለች። መጀመሪያ እንደ ኮሊግ ነበር የምትተባበረው። ከዛ በጣም ሲያበዛው አላደርግም ማለት ትጀምራል። እሱ ደግሞ ውስጡ ለግል የተቀጠረች ናት ብሎ ስላመነ እንደ አለቃ አክት ማድረግ ይጀምራል ማለት ነው። ከዛ ልክ እምቢ ስትለው በቃ በሚስጥር ተቀጥራልኝ እኔ በአደባባይ ማዘዝ ስለጀመርኩኝ ኮዱን አበላሸህ ብላ እሱ ልትነግረኝ ፈልጋ ነው ብሎ ያስባል። አስቦ ብቻ አልተውም። ከዚህ በኋላ እያንዳንዱ እንቅስቃሴዋ በኮድ ለእኔ መልእክት እያስተላለፈች ነው ብሎ ማሰብ ይጀምራል ማለት ነው። ይሄ ድሮ ጽሁፍ ተጽፎ በሚጠፋበት ነጩ ፍሉድ ነገሩ ምንድን ነው? አንዱን ብቻውን ካስቀመጠችው ውጪ አንድ ሴት ተጠብቃለችና ውጣና ሂድ ማለት ነው ብሎ ያስባል። ስለዚህ ከፈለገ ይወጣል፣ ካልፈለገ ደግሞ ዝም ብሎ ይቀመጣል። ሁለቱን ጎን ለጎን ስታደርጋቸው ደግሞ እኔ እናንተ አብረን እንሄዳለን ማለት ነው ብሎ ልክ እስክትጨርስ ጠብቆ ተከትሏት ይወጣል። ተከትሏት ይወጣና እሺ ሻይን ጠጣ ይላታል። ተናዳ እምቢ ትለዋለች። ሰዓቱን እኮ ማወቂያ ዘዴ ብታበጅልኝ ጥሩ ነበረ፣ በዚህ ሰዓት አይደለም ማለት ነው ብሎ ለእያንዳንዱ ነገር በማይንዱ ኤክስኪውዝ ይፈጥራል። የመጨረሻ እነዚህን የቀለም እቃዎች እየተከታተለ ሲያስቸግራት ጋዜጣ ትደርብበታለች። ጋዜጣ ስትደርብበት በሚስጥር ማለት ነው ብሎ ለእያንዳንዱ አክሽኗ፣ ለእያንዳንዱ እንቅስቃሴዋ ኮድ ይሰጣል ማለት ነው። ሻይን ጠጣ እያለ ሲያስቸግራት ስታኮርፎ በግልጽ ስላወራኋት ኮዱን አበላሻኸው፣ ስለዚህ ደብዳቤ ጽፌ ፍቅሬን ልንገራት ይልና 10 ገጽ ደብዳቤ ጽፎ ይሰጣታል። የዛ ጊዜ በጣም ትበሳጭና ከዚህ በኋላ እንዳታናግረኝ ትለዋለች። መስሪያ ቤት ውስጥ ያለውን ኪዮስ አስቡት። አይምሮ እሱ እንደዛ ነው የሚሰራው። ይህ ሰው የስኪዞፍሬኒያ ተጠቂ ነበረ። አጉቸው ተረፈ ወይም ሂሩይ ሚናስ በሚባለው ስሙ ይታወቃል። አንድ ቀን ደግሞ ከበቡሽ ጥቁር በጥቁር ለብሳ ስራ ቦታ ትመጣለች። የዚህ መልእክት ጎረቤቴ አንዲት ባሏ የሞተባት ሴት አለ እና እሷን ቀድመህ ወዳጅ አድርግና ከዛ ከኔ ጋር ትሆናለህ ማለቷ ነው ብሎ ያስባል። እንዲህ እያለ ለእያንዳንዱ እንቅስቃሴ ትርጉም እየሰጠ በዛ ውስጥ ነበር የሚንቀሳቀሰው። ህልም ያይ ነበረ። ህልም ሳይ ነብይ ሆንኩ መሰለኝ ይላልና ህልሞቹ ሁሉ ይጽፋቸው ነበረ። ምክንያቱም ዓለም የሚመራው በሱ ህልም ነው ብሎ ማመን ጀምሮ ነበር። እንግዲህ ይታያችሁ ህመሙ ሳይታወቅለት አንድ መስሪያ ቤት ውስጥ ሰራተኛ ነው። ቀን ተቀን ህይወቱን ይመራል። ሶቪየት ህብረትና አሜሪካ እየተዋጉ ነው። ከስራ ወጥቶ እስጢፋኖስ ጋር አንዲት ላም ሳር እየጋጠች እሷ ጋር አፍጥጦ ይቆማል። ምንድነው እየተዋጉ ነው ብሎ ስላሰበ እሱ ትክ ብሎ መመልከቱን ካቆመ ቀኞቹ ያጠቃሉ። ትክ ብሎ መመልከቱን ከቀጠለ ደግሞ ግራዎቹ ያጠቃሉ። እንደዚህ ብሎ ስለሚያምን ከ5 ሰዓት በላይ አንዲት ላም ሳር የምትግጥበት ቦታ ላይ አፍጥጦ ይጠብቅ ነበረ። እሱ ጎበዝ ጸሐፊ ስለነበረ ይህንን ሁሉ ሂደት በአጠቃላይ የሚያጋጥሙትን አጋጣሚዎች ህልሙንም ጭምር በማስታወሻ ይጽፍ ነበረ። ይህ ማስታወሻ ነው እንግዲህ ከዓመታት በኋላ እሱ አማኑኤል ሆስፒታል ገብቶ ታክሞ ከዳነ በኋላ ለህትመት በቅቶ ለእኛ ለማንበብ የደረሰው ማለት ነው። እብዱ ፐርሰናል ዳይሪ ነገር ነው የጻፈው። ይህ መጽሐፍ የስኪዞፍሬኒያ ተጠቂዎችን በደንብ አንደርስታንድ እንድናደርጋቸው በጣም ብዙ ከአይምሯችሁ በላይ የሚሆኑ ነገሮች እንዴት ይህንን ሁሉ ተቋቁሞ አለፈው የምትሏቸውን ነገሮች በመጽሐፉ ላይ ያስፍሯቸዋል። ይህ ወር የአይምሮ ጤና ግንዛቤ መስጫ ወር ነው። ስፔሲፊካሊ ደግሞ የወንዶች አይምሮ ጤና ላይ ይህን መጽሐፍ እንድናነብ፣ ስለ አይምሮ ጤና እንድንወያይ፣ እንዲሁም ሀሰሳ እንድናደርግበት ንባብ እንችል የፊታችን ቅዳሜ ኢቨንት አዘጋጅቶልናል። አርበን ሴንተር ነው ኢቨንቱ የተዘጋጀው። ሬጂስተር ማድረጊያው ሊንክ ከስር ኮሜንት ላይ ያስቀምጥላችኋለሁ። እብዱን መጽሐፍ ያነበባችሁት ማንበብ የምትፈልጉ፣ ሪቪውን ቀድማችሁ ማዳመጥ የምትፈልጉ፣ እንዲሁም ደግሞ ስለ አእምሮ ጤና ግንዛቤ በደንብ ማወቅ የምትፈልጉ ኢንትረስትድ የሆናችሁ ሁላችሁ ተጋብዛችሁ ቅዳሜ እብዱ መጽሐፍ ላይ ለመወያየት እኔ ያለው ሄኖክ አለ፣ አማን አለ፣ ሜሪ አለች፣ ፌቨን አለች፣ እንዲሁም ደግሞ ብዙ ሰርፕራይዝ ገስቶች አሉ። እብዱ መጽሐፍ ላይ እንወያይ፣ ስለ አእምሮ ጤና ግንዛቤ ለመፍጠር በደንብ እንሞክር። ቅዳሜ እንገናኝ። See you all. Bye.